ወደ ውጭ የትምህርት እድል ለመሞከር ፈልጋችሁ ግን ቶፍል ወይም አይኤልቲኤስን ፈተናዎችን ለመፈተን ያስቸገራችሁ እንዲሁም የተለያዩ ፕሮጀክቶችን መስራት ለምትችሉ ሰዎች በሙሉ ዛሬ የምነግራችሁ መረጃ እጅግ የሆነ ወሳኝ የሆነ ነገር ነው። ሰላም የክራሞት ቤተሰቦቻችን ዛሬ በአዲስ ነገር መጥተናል። ይህም ደግሞ እናንተን በደንብ አድርጎ የሚጠቅም ነገር ነው። ጊቭ አዌይ በሉት። እናንተ በዚህ ሰዓት ላይ አይነት ወይ ሊደርሺፕ ሮል አይነት ፍላጎት ካላችሁ ይህን ሊደርሺፕ ከየት ልማር ብላችሁ የምታስቡ ከሆነ ፕላስ ደግሞ ወደ ውጭ የትምህርት እድል ለመሞከር ፈልጋችሁ ግን ቶፍል ወይም አይኤልቲኤስን ፈተናዎችን ለመፈተን ያስቸገራችሁ እንዲሁም የተለያዩ ፕሮጀክቶችን መስራት ለምትችሉ ሰዎች በሙሉ ዛሬ የምነግራችሁ መረጃ እጅግ የሆነ ወሳኝ የሆነ ነገር ነው። እኔ መጨረሻ ላይ ጊቭ አዌይ ሰጣችኋለሁ ማለት ነው። ምን መሰላችሁ ነገሩ? አስፓየር ኢንስቲትዩት ይባላል። ከሃርቫርድ ዩኒቨርሲቲ አሜሪካ ማለት ነው። ከሃርቫርድ ዩኒቨርሲቲ መምህራኖች ጋር በመተባበር የሚሰጥ ነው። ትምህርቱንም የሚሰጡት የሃርቫርድ ዩኒቨርሲቲ ሌክቸሮች ናቸው። ኮርሱ የአንድ ወር ወይ የሁለት ወር ኮርስ ነው። የሊደርሺፕ ኮርስ ነው። መጨረሻ ላይ ምን አለ መሰላችሁ? ሊደርሺፕን ከመጀመሪያው ነው የምትማሩት። ምን ትማራላችሁ? መጀመሪያ ላይ ከቨር ሌተር፣ ሲቪ፣ እንዴት ነው ኮሚኒኬሽናችሁ ልታዳብሩ የምትችሉት ነገር። ከዛ ፕላስ መሪነት ይመጣል። መሪነት ማለት ምን ማለት ነው? ሊደርሺፕ የሚባለው ነገር ማለት ሊደርሺፕ ከማኔጅመንት በምን ነው የሚለያየው? የሊደርሺፕ አይነቶችስ ምን ናቸው የሚለውን ነገር በዲቴል ነው የምታዩት ማለት ነው። የሃርቫርድ ዩኒቨርሲቲ ሌክቸሮች ናቸው። ይሄ በህይወታችሁ አያመልጣችሁም። ደግሞ በነፃ ነው የሚሰጠው። ማወቅ ያለባችሁ ነገር ማለት ነው። አብዛኛው ሰው እየተጠቀመበት አይደለም። ኮርሱ እንደ ዓለም ነው የሚሰጠው። አስፓየር ኢንስቲትዩት ነው የሚሰጠው። እንደ ዓለም ስላችሁ ቢያንስ ከ290 በላይ የሆኑ ሀገራት ተማሪዎች ተወዳድረው ትምህርቱን የጨረሱ ብቻ ነፃ የሆነ ሰርቲፊኬት ይሰጣል፣ እንዲሁም ሪኮግኒሽን ይሰጣል። ይሄ ከላይ የምታዩት ለምሳሌ እኔ በዚህ በኮረንት ሰይ ወይም በምድብ 3 በሚባለው ነገር ላይ ጨርሻለሁ። ስንት ተማሪ እንደመዘገበ ታውቃላችሁ? 36000 የሆነ ተማሪ እንደመዘገበው። 36000 ተማሪ ተመዘገበ። የጨረሰው ነው እንደምታዩት ነገር ምን ይላል? 6000 ሰው ብቻ ነው ሰርቲፊኬት የሰጡት ማለት ነው። ስለዚህ ጥብቅ ነው። ሊደርሺፕ ላይ ፍላጎት ካላችሁ የሊደርሺፕ ሰርቲፊኬትም ካስፈለጋችሁ ይሄ በጣም ሞስት ኢምፖርታንት ነው። ይሄ ብቻ አይደለም የሚገርማችሁ ነገር ማለት ነው። ሌላ ነገር ልጨምርላችሁ። ለምሳሌ እናንተ ቶፍል አይኤልቲኤስ የሚባሉት አሁን ፈተናዎችን ለመፈተን ብትፈልጉ ስንት ነው የሚወስድባቸው? $200 ሚኒመም ይፈልጋል ቶፍል በከረንት ላይ ማለት ነው። አይኤልቲኤስ $300 በላይ ይፈልጋል። እነዚህ ነገሮች እንዴት ነው መፈተን የምንችለው? ይሄ ደግሞ ለስኮላርሺፕ ደግሞ ሞር ኢምፖርታንት በጣም ጠቃሚ የሆነ ነገር ነው እና ብሩን አሁን ላይ ወደ ኢትዮጵያ ሲተመነዘር ቢያንስ ከ30,000 ብር አልፏል ማለት ነው። ይሄንን ከየት ነው የምናገኘው ምናምን ብላችሁ ልታስቡ ትችላላችሁ። እዚህ ላይ ይሄ አስፓየር ኢንስቲትዩት ወይም ሃርቫርድ ዩኒቨርሲቲ አንድ መፍትሄ ሰጥቷል። እሱም የሰጠው መፍትሄ ምንድነው? እዛ ፕሮግራም ላይ ትወዳደራላችሁ። ለፈተና ለኮርሱ ለምትከፍሉት ማለት ነው። ስንት ዶላር አለ? 200 እና $400 አለ። እያወራኋችሁ ያለሁት ሪል የሆነ 400 እና 200 የኔ ኢሜል መመልከት ትችላላችሁ፣ የደረሰኝን ማለት ነው። እዛ ላይ ታመለክታላችሁ። አመልክታችሁ ለዛ ነገር የጻፋችሁት ሪዝን ብቁ ሆኖ ከተገኘ ስንት ዶላር ይሰጣችኋል? $200 ጠይቃችሁም $400 ይሰጣችኋል። ክፍያውን ፔመንቱን መክፈላችሁን መፈተናችሁን ማረጋገጥ አለ። ይሄ በጣም የሆነ ከባድ የሆነ እድል ነው ባይዘው ማለት ነው። እዛ ጋር የምታገኟቸው ሰዎች የሚገርማችሁ ነገር ከአሜሪካ ይማራሉ፣ ከቱኒዚያ ሙሉ ዓለም ነው የምትማሩ ማለት ነው። ማወቅ ያለባችሁ ከሙሉ ዓለም ያ እዛ ጋር ኮሚኒኬሽናችሁን የእንግሊዝኛ ስኪላችሁን ነው የምታሳድጉት። እሱ ስለሆነ በጣም ጠቃሚ የሆነ ነገር ነው። በዛ ላይ ደግሞ በነፃ ነው የሚሰጠው። ደግሞ ይሄ ስትሪክት አይደለም። ኮርሱን ይኸው ፈተና አለው፣ 2 ዙር አለው። ሞጁል እና ሞጁል የሚባል ነገር ያለ ሁለቱንም ፈተናዎች ማለፍ አለባችሁ። እንደኔ ማለት አቴንሽን ሰጣችሁ ከተማራችሁት ታልፉታላችሁ በእርግጠኝነት ማለት ነው። በእርግጠኝነት ፈተናውን ታልፉታላችሁ። ምንም ቻችቢቲ ምናምን የሚጠይቅ ነገር የለም። ሁለተኛ ላይ ደግሞ ለምሳሌ ፕሮጀክት አለ እዛ ጋር ባይዘው ስንት ዶላር አይ ቲንክ ከ200 ኦር $300 $200 እስኪ የኔ ይመልየው $200 ተሰጣላችሁ። እሱን ካሸነፋችሁ ማለት በኢትዮጵያ ስትመነዝሩ ከዚህ በከረንትሪ ላይ ኖርማሉ እንኳን ብትመነዝሩት 200 ከ20,000 ብር በላይ ወር ከ30,000 ብር እንደዛ አካባቢ ሆነና ይሄንን ገንዘብ ለማግኘት ፕሮጀክት መስራት ነው የሚጠበቅባችሁ። ባይዘው ኢትዮጵያ ውስጥ ሞክራችሁ ያልተሳካላችሁ ነገር ስትወጡ ይሳካላችኋል። ለምን? እዛ ጋር የሚሰጧችሁ ወይም የሚፈትኗችሁ እውነተኛ የሆኑ ሰዎች ናቸው። የእናንተን ስኪል አይተው የእናንተን የሰራችሁትን ፕሮጀክት በደንብ አድርገው ገምግመው ነው የሚያሳልፉት። እንደ ኢትዮጵያኖች አይደሉም። ለምሳሌ አሁን አንድ ፕሮጀክት በቴክኖሎጂ ነክ ነገር ሊሆን ይችላል፣ አካባቢያችሁ ባለ ሱስ ሊሆን ነገር ይችላል። እናንተ መስራት በምትችሉበት ያንን ፕሮጀክት በጀቱን ፕሮብለሙን እንዴት ነው ልትሰሩት ያሰባችሁት ነገር ሳምቲንግ እነዚህ ነገሮች ላይ ድራፍት አድርጋችሁ ካሰጣችሁ አፕላይ ካደረጋችሁ እሱም ላይ ግራንት ታገኛላችሁ። ግን መጀመሪያ ይሄንን ግራንት ለማግኘት ምን መሆን አለበት?
ይሄንን አስፓየር ኢንስቲትዩት የሚሰጠውን ኮርስ ተመዝግባችሁ መማር አለባችሁ። ከተማራችሁ በኋላ ላይ ምን ይሆናል? አስፓየር ናችሁ እናንተ አልሞናይም ናችሁ ትባላላችሁ ማለት ነው። በዛ መሰረት ጂሜል ይለዋውጡላችኋል። ወርልድ ላይ ማለት ነው አለ የተባለ ኮንፈረንስ እዛ ጋር መሳተፍም ትችላላችሁ። አለ የተባለ ኮንፈረንስ ማለት ነው። እኔ ባይዘይ ትልቅ ፕሮፌሰሮች ነው የምታገኙት እዛ ጋር ስለ ዲጂታል ማርኬት ይሄ አርቲፊሻል ኢንተለጀንስ የሚባለው ነገር በጣም ብዙ ነገር ማለት ነው የምታውቁት ነገር ማለት ነው። እናንተ ምን ይሆን ከሆናችሁ ዊሊንግነስ ቱ ለርን የሚባለው ነገር አለ። ኮሚት ከሆናችሁ በእርግጠኝነት ይሳካላችኋል። ፕሮጀክት አለ። ይሄ ፕሮጀክት እሰቡት 200 ምናምን 300 እናንተ ደግሞ ያንን ነገር ኢኒሻሊ ያገኛችሁት ማለት ዝግ እያለ ግራጁዋሊ ከኤንጂኦ ጋር ሪሌቲቭ ሆናችሁ መስራት የምትችሉበት ነው ነገር ነው። በእርግጥ እኔ ጋር አሁን ይሄን ኮርስ ስወስደው የዩኒቨርሲቲ ተማሪ ነበር። ያን ታይም ነው ግራጁዌት ላደረገ አካባቢ ላይ ነው እና ሁለቶቹም ትንሽ ችግር ነበር። ግን አሁን ላይ በሁለቶቹም አመልክቻለሁ። በእርግጠኝነት ወይ በአንዱ ሚኒመም ይሳካል። ቀጣይም ደግሞ አሉ በጣም የሚገራርመው የግራንት ዶኔሽኖች አሉ የሚሰጡት ማለት ነው። አሁን ቀጣይ $500 የሚሰጥ ፕሮጀክት አለና እሱም ኦፕን ይሆናል። ሶ እንዲህ አይነት ነገር ለመሆን ፕላስ ደግሞ ሌላ ነገር ልንገራችሁ፣ ሜንተር ታገኛለች። ሜንተር በጣም ወሳኝ የሆነ ነገር፣ በዛ ላይ ደግሞ ኢንተርናሽናል የሆነ ሜንተር ነው የምታገኙት እና ይሄንን እድል አግኝታችሁ መጠቀም የምትፈልጉ ከሆነ ማለት ነው ኮረንት 6 ወይም 2026 ከረንትሊ ላይ አሁን ኦፕን ነው ማለት ነው። ኦፕን ነው። እኔ ቴሌግራም አስቀምጥላችኋለሁ ከፈለጋችሁ ሰምቲንግ ኮሜንት ላይ የምትፈልጉት ነገር ትጽፉልኛላችሁ። እንዴት ነው አፕላይ የምናደርገው የሚለውን ነገር ሙሉ ጋይድ ያደርጋችኋለሁ። በእርግጠኝነት ታገኛላችሁ። ሙሉ ነው ጋይድ የማያደርጋችሁ። ኮሜንት ላይ ታስቀምጣላችሁ። ኮሜንት ላይ አስቀምጥላችኋለሁ ሊንኩ። እኔ ጂሜል የደረሰ ጂሜል ይታያችኋል አይደል? ከረንትሊ ላይ ጀምሯል ማለት ነው መዝገቡ። አሁን ነው መመዝገብ ያለባችሁ የ2026 ማለት ነው። እንዲህ አይነት ፕሮጀክት ደግሞ አግኝታችሁ መጠቀም ደግሞ በጣም ወሳኝ የሆነ ነገር ነው። አብዛኛው ሰው ማለት ነው የሆነ መረጃ ያገኛል። ኢትዮጵያ ውስጥ በጣም ከባዱ ነገር ልንገራችሁ፣ የሆነ መረጃ ያገኛል። ያን መረጃ ምን ሊነዋር ወይ እንደሚያለው እፍናል ወይም ይዞት ነው የሚቆየው ማለት ነው። ያ መሆን የለበትም። በቃ ሼር እንደራረጋለን፣ ትልቅ ነገር ትደርሳላችሁ። በዛ ላይ ቶፍል አይኤልቲኤስ እነዚህን ፈተናዎች ተፈተናችሁ ማለት በእርግጠኝነት ስኮላርሺፕ የማግኘታችሁ ነገር ከ50% ከፍ አለ። ለምን አሁን ላይ ዓለም ላይ በጣም በርካታ ስኮላርሺፖች ማስታወቂያዎች ይወጣሉ፣ ግን አብዛኞቹ እነዚህ እንግሊዘኛ ቴስትን ይፈልጋል። እንግሊዘኛ ቴስት ፈለገ ማለት ደግሞ እናንተ ይሄንን ለመክፈል አዛ ይሆናል ማለት ችግር ሊሆንባችሁ ይችላል። ሶ እሱ ፕሮብሌም አካፈላችሁ የምትፈልጉ ኮሜንት ላይ ጻፉልኝ። በኮሜንት ወይም ዲስክሪፕሽን ላይ አስቀምጥላችኋለሁ። ሄዳችሁ ሊንኩን ምን ማድረግ ነው? ኢሜል ነው፣ ሊንክ ነው። በዛ በሊንክ መሰረት ታመለክታላችሁ፣ ይሰጣችኋል። የሚሰጠው ኦፖርቹኒቲ ባይዘው ማለት ነው የመክፈል አቅሙ አለኝ ካላችሁ አይሰጣችሁም። መክፈል ለማይችሉ ሰዎች ብቻ ነው ማለት አቅሙ መማር ለማይችሉ ያንን ነገር ፔይ አድርገው ከፍለው መማር ለማይችሉ ሰዎች በነፃ ነው የሚሰጠውና ይሄንን በነፃ እድል ያውም ኢንተርናሽናል የሆነ ሰርቲፊኬት ሃርቫርድ ዩኒቨርሲቲ ያስባችሁታል። እጅግ በጣም የሚገርም ኦፖርቹኒቲ ነውና ይሄንን ኦፖርቹኒቲ ባካችሁ ተጠቀሙበት። ዲስክሪፕሽን ላይ አስቀምጥላችኋለሁ። ከተመቻችሁ እኔን ሰብስክራይብ በማድረግ ያው አክብሮታችሁን አሳዩ። አከብራችኋለሁ፣ ወዳችኋለሁ። መልካም ጊዜ ይሁንላችሁ።